ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ ስለ አባ ገብረ ማርያም የተባሉት አባት ሐሰተኛ እንደሆኑ በመረጃና በማስረጃ እንደተለመደው ይዤላችሁ መጥቻለሁ። እንግዲህ ከዚህ በፊት በሰራሁላችሁ ቪዲዮ በጣም ብዙ ጥቅም እንዳገኛችሁና እንደነቃችሁ ነገራችሁኛል። ዛሬ ደግሞ በዚህ ቪዲዮ በበለጠ መረጃና ማስረጃ ይዤላችሁ ቀርቤያለሁ። እናንተም እስከ መጨረሻው በማየት እውነታውን እንድታውቁ ልነግራችሁ ፈልጋለሁ። እንግዲህ አባ ገብረ ማርያም የተባሉት አባት ሐሰተኛ ናቸው ብዬ ልደመድም የቻልኩበት ዋነኛው ምክንያት እኔ መንገድ ነኝ፣ የማደርሳችሁ ከቅዱሳን አምላክ ነው፣ የቅዱሳን አምላክ ደግሞ እግዚአብሔር አይደለም ብለው ይናገራሉ። እስኪ ስሟቸው። ተመንጋዮች ለይቶ ለዚህ አብቅቶ መርጦ አስቀምጦኛል። እኔ መንገድ ነኝ እንጂ አዳኝ አይደለሁም። ነገር ግን መንገድ ወደ ቅዱሳን አምላክ እንጂ ወደ እግዚአብሔር ቀጥታ የማደርሰው ነገር የለኝም። አሁን እግዚአብሔር ይሉኛል። እንግዲህ እንደሰማችሁት ነው። ከዚህ በላይ ምን መረጃና ማስረጃ እንፈልጋለን? ከዚህ በላይ የምንፍቅና ትምህርት አለ? ከዚህ በላይ ከመጽሐፍ ቅዱስ ያፈነገጠ ትምህርት አለ እንዴ? እኛ እኮ የተማርነው የምናውቀው መጽሐፍ ቅዱሳችንም የሚናገረው ጌታችን አምላካችን ኢየሱስ ክርስቶስ ልዑል እግዚአብሔር የቅዱሳን አምላክ እንደሆነ ነው። እኛም በጸሎት ጊዜ እኮ የአብርሃም የይስሐቅ የያዕቆብ አምላክ የቅዱሳን አምላክ እግዚአብሔር ሆይ እያልን አይደለ እንዴ የምንጸልየው? ጌታችን ኢየሱስ ክርስቶስ ራሱ እኮ ሐዋርያትን እናንተን የሚከተል እኔን ይከተላል፣ እናንተን የሚቀበል እኔን ይቀበላል፣ እናንተን የተቃወመ እኔን ይቃወማል ብሎ ነው እኮ የተናገረ። ሐዋርያትን እኮ ብንከተላቸው ወደ ጌታችን ወደ ኢየሱስ ክርስቶስ ወደ እግዚአብሔር ወደ መድኃኔዓለም ነው የሚያቀርቡን። ትምህርታቸውም ይሄው ነው፣ ከዚህ የተለየ አይደለም። እነዚህ አባት ደግሞ እኔም አደርሳችሁ ወደ ቅዱሳን አምላክ ነው፣ የቅዱሳን አምላክ ደግሞ እግዚአብሔር አይደለም ብለው ትምህርታቸው ሐሰተኛ እንደሆነ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን የማይወክል እንደሆነ ደመደሙት። በቃ ከዚህ በላይ ምን ማስረጃ እንፈልጋለን? ይሄ ነው እንግዲህ የመጀመሪያው ዋነኛው ምክንያቴ ይሄ ነው ማለት ነው። ሌላው ደግሞ በሁለተኛነት ደረጃ ደግሞ ሐሰተኛ ናቸው ብዬ ልደመድም የቻልኩበት ምክንያቱ ደግሞ ጸሎት ሲጸለይ ይሰወረኛል፣ እኔ አይደለሁም፣ ከሰወረኝ በኋላ የሚናገሩ ቅዱሳን ናቸው፣ መንፈስ እንዳለበት ሰው ማለት ነው። ጸሎት ሲጸለይ ይሰወራቸውና ከተሰወርኩ በኋላ የሚያወሩ ቅዱሳን ናቸው፣ አክቴን ምናምን ስታዩት እኔ ልመስላችሁ እችላለሁ ብለው ይናገራሉ። ስሟቸውማ በእኔ ላይ የሚገቡ ቅዱስ አባቶቻችን አረጋዊ ተክለ ሃይማኖት ገብረ ክርስቶስ፣ አሁን እኔ ራሴ ነኝ። በኋላ ግን በጸሎት ተገቡ በኋላ እኔ አይደለሁም፣ ልታውቁ ይገባል። እኔ ለአነጋገሬ አክቴ ምንም እኔ ልመስላችሁ እችላለሁ፣ እኔ አይደለሁም። በዛን ሰዓት ሰውሩኛል፣ አላቅም። ሙሉ ለሙሉ ቅዱስ ለቅዱስ ስለሚገናኙ እዛ ጋር ነው እንግዲህ ተፋይላችሁን የምትገናኙ። ይሄው እንደሰማችሁት ነው እንግዲህ መጽሐፍ ቅዱሳችንም በገድላት በድርሳናትም እንዳየነው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት የሚገለጹት በራእይ በህልም ወይም በቀጥታ ይታያሉ እንጂ እንደዚህ የሰውን አንደበት ቀምተው የሰውን ስጋ ተዋርሰው አይገለጹም፣ አይናገሩም ማለት ነው። ይሄ በጣም ከመጽሐፍ ቅዱሳችን ያፈነገጠ የተሳሳተ የአጋንንት ስራ ነው። ይሄ የአጋንንት መጫወቻ ነው እንዴ! ጠበል ቦታ ላይ እኮ ጠበሉ ሰውሯቸው፣ ጸሎት ሲጸለይ ሰውሯቸው አጋንንቱ ወይኔ የተያዝኩኝ ተቃጠልኩኝ እንደሚለው ሁሉ እኔ አባትም ጸሎት ሲጸለይ ይሰውረኝና በእኔ ላይ የሚያወሩ ቅዱሳን ናቸው ብለው ነው የሚናገሩ። ይሄ በጣም የተሳሳተ ነው። በእርግጥ ቅዱሳን በሰው አምሳል ሊገለጹ ይችላሉ፣ ለአብርሃምና ለሎጥ እንደተገለጡላቸው ማለት ነው። ነገር ግን የሰውን ስጋ ተዋርሰው አንደበትን ቀምተው በምንም መልኩ አልተገለጹም፣ አይገለጹም። ይሄ በጣም የተሳሳተ የአጋንንት ስራ ነው። ልንነቃ ልናስተውል ይገባል። ከዚህ በላይ የሐሰት ትምህርት ምንም ፈጽሞ የለም እንዴ! የልባችንን አውቀው እኮ የረሳነውን ኃጢአት ነው የሚነግሩን፣ ንስሐ ግቡ ነው እኮ የሚሉን እያላችሁ እንዳትሸወዱ እንዴ! ጠንቋይ እንኳን የልባችንን አውቃለሁ ይሄን እንዴ! እነዚህ አባትም እኮ በውስጣቸው ያለው ሰይጣን ሊነግራቸው ይችላል። እኛ ጋር አብሮ ያደገው ሰይጣን ወዳጃቸው ስለሆነ ሄዶ ይነግራቸዋል። ምን ያስደንቃል? ይሄ ጠንቋይ እንኳን የልብን ያውቅ የለ እንዴ? አውደ ነገሥት እየገለጡ የወደፊት እናውቃለን ይሉ የለ? እኒህ አባትም እኮ እንደዚህ ናቸው። እዚህ ጠቦል ቦታ ነው የምትድኑ፣ እንደዚህ ሄዱ፣ ህይወታችሁ እንደዚህ ነው እያሉ መንፈሱ ነው የሚነግራቸው። ምንም ዳን ብትሉም ምንም ለውጥ አገኘን ብትሉም እንኳን
ፍጹም የተሳሳተ ትምህርት ስለሆነ ከነየ ጩፋ ለይቻላየው እኔ በበኩሌ በእርግጥ ከዚህ በፊት በለቀኩላችሁ ቪዲዮ እንደነገርኳችሁ እኔ ጠበል ቦታ ላይ የገጠመኝ የሆነ ቅዱስ ሚካኤል የተገለጸለት የሆነ ቅዱሳን ያወሩት ነበር የሚመስለው። እነዚህ አባትም ሳያውቁ ላያውቁ ይችላሉ። ቅዱሳን የሆነት የተገለጹላቸው መስሏቸው ሊሆን ይችላል። እና ይህን ደግሞ እንዲነቁ ማድረግ አለብን። ጥረት እናድርግ። እኒህን አባት መቃወም ሳይሆን እውነቱን እንዲያውቁ ጥረት እናድርግ። በጣም ብዙ ሰው ገደል ይከታሉ ታልነቁ በስተቀር ማለት ነው እንዴ። ሌሎች ደግሞ አዎ እንደነ መምህር ግርማ ተገፍተው ነው እንጂ እውነተኛ ጻድቅ ናቸው፣ እንደነ መምህር ተስፋዬ ተገፍተው ነው እንጂ እውነተኛ ጻድቅ ናቸው፣ ጸጋ አላቸው፣ እንደነ ቀሲስ ነው ሄኖክ ናቸው እያላችሁ ራሳችሁን አሸውዱ። የነ መምህር ግርማ አስተምሮ እንደዚህ አይደለም። የነ ቀሲስ ሄኖክ አስተምሮ እንደዚህ አይደለም። የነ መምህር ተስፋዬ አስተምሮ እንደዚህ አይደለም። እነዚህ አባት ሐሰተኛ ናቸው፣ ሐሰተኛ ናቸው። ከዚህ በፊት በለቀኩላችሁ ቪዲዮ ላይ የነገርኳችሁ ገጠመኝ ቅዱሳን ተገለጹልኝ እያለ ትሰወራለህ ብለውት ከገደል ላይ ወድቆ ተፈጥፍጦ ነው የተገኘ እና ያ የሰውን ልብ አውቃለሁ ይላል፣ ወደ ጠበል ቦታ ይመራል፣ የወደፊቱን አውቅላችኋለሁ ይላል። ምንም ከነዚህ አባት ጋር አንድ አይነት ነው። ብዙ ሰው አስስቷል። በኋላ ራሱን መጨረሻውን አላማረም። እኒህ አባትን መጨረሻቸው እንዲህ እንዳይሆን ልንጠነቀቅ ይገባል። እሷቸው ልክ የእውነት ቅዱስ ሚካኤል የተገለጸላቸው መስሏቸው ሊሆን ይችላል። እነዚህ አባት ሳያውቁ ሰይጣን እየሸወዳቸው ሊሆን ይችላል። የሰውን ልብ እያነበበ እንዲነግራቸው መንፈሱን ተዋርሰውት ከመንፈሱ ጋር ተስማምተው ሊሆንም ይችላል እና በዋናነት ግን እኒህን አባት መምከር እውነተውን እንዲያውቁ ልናደርግ ይገባል። በጣም ብዙ የተሳሳተ ትምህርት እንደሚያስተምሩ ነው የተረዳሁት። በቀጣይ ደግሞ ብዙ የተሳሳተ ትምህርት የሚያስተምሩበትን መረጃ ይዤላችሁ እመጣለሁ። እናንተም እስከ መጨረሻው እየታገሳችሁ እዩልኝ። ይህን ቪዲዮ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጎ ለዛሬ ያመጣሁላችሁ ቪዲዮ ይሄ ነው። እግዚአብሔር ከክፉ ነገር ሁሉ ይጠብቀን። በጾም በጸሎት እንበርታ። ከመቼውም ጊዜ በላይ በአሁኑ ሰዓት መጾም፣ መጸለይ፣ መስገድ ያለብን ሰዓት ነው። ስለ ሃይማኖታችን ማወቅ ያለብን ሰዓት ነው። የስም ክርስቲያን ከመሆን የምንድንበት ሰዓት ነው። እስከ መቼ እንዴ? ስለ ሃይማኖታችን እንወቅ። ሐሰተኛው ሲመጣ እንዴት ነው ራሳችንን መጠበቅ የምንችለው? እና ይህንን ነው ልነግራችሁ የምፈልገው። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ